ወገን ፀጉሬን የምሰራበት ሰዓት አጣሁ። አጋጣሚ ሽንት ቤት ሆኜ ነው የሆነ ሀሳብ እንትን ትዝ ስለኝ እንትን ልበላችሁ ብዬ ነው። አንዳንዴ ማለት ነው እቺ የአረብ ሀገር እብድ ደግሞ ጀመረች፣ ደግሞ ትጮኻለች። የሚያስብለን ነገር ምን እንደሆነ ታውቃላችሁ አይደለም? ለማዳም ቅመሞች አይመከርም ይሄ። ለምን እንደሆነ እኔ ቆም ብዬ ሳስብ ለምን መስላችኋል? እዚህ ጋር ማዳም ቤት ሆነን አይናችን እያየው ተወለደ ህፃን እኛው አሳድገን አብልተነው አንከባክበነው በቃ አልወለደንም፣ አርግዘን አልወለደንም እንጂ እኮ እናሳድጋለን። እንጀራ ጉዳይ ነውና ታዲያ ያ ሲረግጠን ሀታ የሚማታ ልጅም አለ። ያጋጠማችሁ ታውቃላችሁ። የሚማታ ልጅም ላለ እኮ መራቁን ላይ ይተፋሉ። ብዙ ነገር አለ። ብዙ ሳንመታ ማተችን፣ ተቆጠችን፣ ሰደበችን፣ ብዙ ነገር አለ። ታዲያ ያንን ዝቅ ብለን በሆዳችን ይዘን አለ አይደለም በቃ ሳናጠፋ ጥፋተኛ ሆነን አቤት የሚሰጠን ትዕግስት በእውነት ያን ይዘን ተቃጥለን ጠቅልለን የሚሆን የሆነ አጋጣሚ ወደ ሀገር ቤት ኢትዮጵያ ስንሄድ ቤተሰብ ላይ የሆነ ነገር በቃ የሆነ ኖርማል ንግግር የሚሆን በቁጣም የሆነ ነገር ሲፈጠር ያኔ የኛ ድምፅ ብቻ ተለይቶ ይታያቸዋል። ደግሞ እንደውም አውጥቶ አራት ትጮዋለሽ ሁላ ይላሉ። አራት ትጮዋለሽ ቀስ በይ ለምን መስላችኋል? ሳናስብ እኮ ነው። እኛ እኮ ወጪዋታችን እንድሰማ ወይንም እንዲያዩልን በቃ እንትን አይደለም ኩራት ወይንም በቃ አለ አይደለም ሳናስብ ነው የምንጮው ወይንም ንዴታማ የምንሆነው። ለምን ልክ የሆነ ነገር በቃ ታፍነን ወይንም ታስረን እንደተለቀቀን አይነት ነገር የራስ ሰው ላይ ስሜታዊ ስንሆንም የሆነ ነገር ንግግራችን ሁላ ጨዋታማ ያደርገናል ማለት ነው። ያን ነገር ቤት ላይ ስደትን ያልቀመሰ ሰው አይረዳንም። እብድ ብሎ በሚለው ስም ነው የሚሰይመው ማለት ነው። ስደትን የቀመሰ ወይንም ይህንን ህይወት ያያ ከሆነ ይረዳናል። ምክንያቱም እኛ እዚህ አረብ ሀገር ላይ አንጮህም። ድምጻችን ላይ እሺ አቤ ምናምን በቃ እቺ ብቻ ናት። ብንበደልም በቃ ጉዳት ቢኖርም በቃ እራሳችን ገለን ያ ነገር ነው ማለት ነው። እብድ የሚያስብለን ያም እኮ አይዘልቅም፣ ለተወሰነ ጊዜ ነው። በቃ ያ መንፈስ እስከሚለቀን ድረስ በቃ ጭንቀታችን በቃ በፊት ያሳለፈነው ጭንቀት ምናምን በቃ አለ አይደለም የማዳምም ሆነ የልጆችም የምናሳልፈው ብዙ አለ፣ ችግር አለ በየቤቱ ያለ አይነት ያ እስከምንረሳ ከኢትዮጵያ እንትን ጋር እስከምንዋሃድ ሀtta ዞር ብለን ስናስብ ወይኔ እኔ ለምንድን ነው እንደምጮህ በቃ ሀtta ሌላ ሰው ሆነን የምናስብበት ጊዜም አለ ማለት ነው። ይሄ ነገር ትንሽ ሄዳችሁ ራሳችሁን ቆም ብላችሁ ያያችሁ ራሳችሁን በራሳችሁ የታዘባችሁት ትኖራላችሁ ማለት ነው። እውነት አይደለም ማለት ውሸት አይደለም። ይሄ ነገር ማለት ነው በራሴ ያዩበት ነው። ሀtta ሂቴ ያኔ በጥል ሳይሆን ስናወራ ስንጮህ ጸጋንቺ እኮ ትጮሃለሽ ምናምን ትለኛለች። ከዛ ድንገት ጥላለሁ እንዴ ይሄና ትጮሃለሽ እስከሚባል ነው እንዴ የሚጮህ ምን ሆኜ ነው እዛ ዝምተኛ አልነበርኩም እንዴ ድምጼ ሁላ እኮ አይወጣም። በቃ የሆነ እያፈርኩ ምናምን ታውቃላችሁ። ለዛ ነው እብድ የሚሉን ማለት ነው። እብድ አይደለንም እኛ ጀግኖች ነን፣ እኛ ጎበዞች ነን፣ እኛ ታጋሾች ነን። እኛ ምንም አይገልጸንም። የአረብ ሀገር ሴት ማለት ጀግና ናት። ልክ እንደ ወታደር ልበል ስለ የወታደር ህይወት ባላቅም ያኔ በግምት ብዙ መከራ በወዱ ያዛ ጉዳትን ምንም በራሱ እንትን ወጥ ያለ ማለት ነው።